ናሆሚን ደበደቡት። አምራን ደግሞ ለዝናሽ ነገረቻት አቶ ላይኩንና እሷ ነብስ እንዳጠፉ። በጣም የሚገራርም ነገር ተፈጥሯል ማለት ነው። ወንዳጥርና ጫቅሌ ደግሞ እንግዲህ ኑሐሚንን እንግዲህ ሊጠልፏት ነው። ከዚህ በፊትም ሊጠልፏት ዝግጅት አድርገው ነበር፣ ግን አልተሳካም። አሁን ግን ሊጠልፏት ነው ማለት ነው። እናናዬ ደግሞ እንግዲህ መሳሪያን አምጪ ብላ አናቱን ልትለው ነው ማለት ነው። በጣም የሚገራርም ነገር ተፈጥሯል። እንግዲህ ኑሐሚን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁ አብረን እንከታተል ማለት ነው። እንግዲህ ናሆም የሆነ የፕሮጀክቱን ነገር ወደ ኔትወርክ እንግዲህ እንደምታውቁት ገጠር አካባቢ ኔትወርክ አይሰራም ቤት ውስጥና ወደ ሜዳ ሄዶ ለመላክ ሲፈልግ እንግዲህ ወንዳጥርና ጫቅሌ መንገድ ላይ አግኝተው ሳያስበው ግን በእውነት ለመናገር ኑሐሚንን እሱ እንደ ተዋት በፊት ነው የተዋት። አሁን እንግዲህ አምራን ጋር ነው እንግዲህ ባለ ትዳር ነኝ ብሎ እንኳን ቢያሳያቸው ቀለበታቸውን እንግዲህ የራሱ ጉዳይኛ እና ምንህም ብለዋል ማለት ነው። እንግዲህ ናሆምና ጫቅሌና ወንዳጥር እንግዲህ ደብድበው እንግዲህ ተቀጥሯል ማለት ነው። ጫቅሌ ለ ቀጥሮታል። ወንዳጥር እንግዲህ ኑሐሚንን እንዲጠልፍለት እንዲያስጠልፍለት ወንዳጥር እንግዲህ እሱ እንዳይጠረጠር ቀድሞ ጫካ ሄዶ መሽጓል። ጫቅሌ ደግሞ እንግዲህ ነገሮችን ለማጣራት ለማስተካከል እንግዲህ ሻሽን እንግዲህ ሽታን እንግዲህ መንገድ ላይ እንጨት ምናምን ስትለቅም አግኝቶ ምን ተጠንቀቅ ያንን የከተማ ወጣት ይላታል። ምን አገባ ይኸውልህ አንተ አንካሳ ልብን እግር ብቻ አይደለም የታንከ የተሰበረው አይምሮህም ነው። ስለዚህ እኔ ያንተን ወሬ አልሰማምና የራሱ ጉዳይ ሂድ ከዚህ ይኸውልህ እኔ በሴት ልጅ ተመታ ተብሎ እንዳታሳስተው ይኸውልህ እኔ ስንት ብሶት ያለብኝ ሴት ነኝ። ስለዚህ አትነዛነዘኝ አትጨቃጨቀኝ ትለዋለች። ከዛ እንግዲህ እንቃርጋ እንግዲህ ወሩራ ጥራው ነበረ። ከዛ እንግዲህ እንከስ እያለ ጫቅሌ ሂዶ ለወንዳጥር ያለውን ነገር ተናግሮ መጥቷል። እንግዲህ አጣራ ምን እየተደረገ እንደሆነ ምን እየተካሄደ እንደሆነ የቀየው ሰው ምን እንደሚያወራ አጣራ ተብሎ ስለተላከ ጫቅሌ እንግዲህ ጫቅሌ አንድ ወይፈን ሊሰጠው ነው ማለት ነው። ለዛ ነው እንግዲህ አምራ ኑሐሚንን ያጣራ ስለ ኑሐሚን እያጣራ ያለ ማለት ነው። እና በጣም ነው የሚፈራው እንግዲህ ምክንያቱም ታፋሪ ነው፣ ወንዳጥር ታፋሪ ነው። እናና ደግሞ በጣም ነው የተናደደችው። እንግዲህ እውነት ናሆምን ያለ ጥፋቱ እንደ ሰባብረው እግሩ እኮ ነው ሁሉ የበለዘው ምስኪን እንደፈራው ያው አብሬህ ልሂድ ብትለው እንኳን ኑሐሚን አይ ችግር የለውም እኔ ይዤ እመጣለሁ ብሎ ቢሄድ እንግዲህ እግሩን ተሰባብሮ በእውነት በጣም ነው ያለቀሰው ምስኪን በጣም ነው ያለቀሰው። እንግዲህ አምራን ደግሞ እንግዲህ በቃ በእውነት በጣም የሌለ መስመር ስታለች። አምራን ምንም የሚያገባት ነገር የለም። እንግዲህ ምራቱና ነው የቀረበችው። ምንም የሚያገባት በሌለው ነገር ውስጥ ግን አሁን የማትወጣበት አዘቅት ውስጥ ነው ያካተታቻት ዝናሽን። በእርግጥ ዝናሽ የእጇን ነው ያገኘችው። ምን ቪዲዮ አስቀረጻት? ምን ቪዲዮ አስቀረጻት? እንግዲህ አቶ ላይኩንን ወደፊት ለማስፈራራት ፈልገሽ ነው እንደዚህ ያደረግሽው እንጂ እኔ ከአንቺ በላይ በደንብ ጠንቅቄ አውቅሻለሁ። ስለዚህ አሁን የዳግምን አባት ነው ወይ የገደልሽው አለቻት። አዋለች እና ይህንን የዳግም አባት ካልሆነ ለዳግም እነግረዋለሁ፣ ካልሆነ ደግሞ ለናሆም እነግረዋለሁ። አክሲዮኑን በሞላ ሁሉንም አክሲዮን ወደ እኔ ያዞርልኝ። እንግዲህ ድፍረት ተመልከቱ። ለናሆም ደግሞ ለዳግም ልሰጪው ያሰብሽውን አክሲዮን ለናሆም ትሰጪዋለሽ። ለዳግም የልጅህ እናት ለናሆም ልጅህን የገደልኩት እኔ ነኝ ብለሽ ትነግረዋለሽ። በጭራሽ እኔ ባላጠፋሁት ነብስ ልጄን ገደልኩብህ አልለውም ብላለች። እንግዲህ
ዝናሽ ደግሞ በጣም ተናዳለች። ውስኪ እየጠጣች ነበረ። ተረት ተረት ልንገርሽ ብላ ዳን የሚባል ልጅ ዝናሽ የምትባል እንደዚህ ብላ እንግዲህ ሁሉን ነገር ፍላሹ እንደያዘችው። ዳኒ ደግሞ እንግዲህ ዝናሽ ስልክ ስትደውልለት ስልኩን ሁሉ አላነሳላትም። ምክንያቱም አሳልፎ ነው የሰጣት። የእጇን ያገኘችው ነገር ግን በጣም ከባድ ደረጃ ላይ ነው። እንግዲህ አቶ ላይኩን በጣም ነው የሚያሳዝኑት። በዚህ በሚስቱ በኩል በዚህ በምራቱ በኩል እንግዲህ ካልሆነ ይህንን አክሲዮን ወደ እኔ ማታደርግ ከሆነ ይህንን ሁሉ ለዳግም እነግረዋለሁ፣ ለፖሊስም አሳልፌ እሰጥሻለሁ ማለት ነው። ዝናሽ ደግሞ ይኸውልሽ አምራን በእውነት ነው የምልሽ፣ በጣም ነው የምጠላሽ፣ በጣም ነው የምጠላሽ፣ እገልሻለሁ እንጂ ይህንን አክሲዮንማ በጭራሽ አልሰጥሽም፣ ተያይዘን እንሞታታለን እያለች ነው እንግዲህ። ዳግም ደግሞ እንግዲህ ከገጠሩ ፕሮጀክት ድንገት ከፖሊስ ተደውሎ የሆነ ሰው ይሞታል በመኪና አደጋ፣ ስለዚህ ወንድም አባት ነው ወይ ተብሎ ተነግሮት እንግዲህ መጥቷል ወደ ከተማ። ናሆምና ኑሃሚ ናቸው የቀሩት። እንግዲህ ዳግም በእውነት በጣም ስለ አባቱ ጉዳይ እየተጨነቀም ስለነበረ ትንሽ ከሀይምሮ ቢያርፍ ብሎ ነበር የሄደው። ነገር ግን እንዲህ ስልክ ሲደወልለት ያው በእርግጥ የሞተው የተደወለለት የእሱ አባት አይደለም። እንግዲህ አሁን ለዳግም ልትነግረው ትችላለች። ዳግም ሲጀመር ቤት ውስጥ የአባቱን ላይተር አግኝቷል፣ ግን ምንም ሊገለጥለት አልቻለም። በምን መልኩ ይፈልግ በምን እንግዲህ ምን አለቻት አምራን የአባትህ መጥፋት ላይ የአባትህ መሞት ላይ የእናትህ እጅ አለበት ብዬ እነግረዋለሁ፣ ካልሆነ ልጅን የገደልኩት እኔ ነኝ በይ። በቃ የምንም አማራጭ የለሽም። አምራንን አሸንፋታለሁ ብለሽ ከሆነ በጭራሽ መቼም አታደርጊውም እና ሁሉ ነገር እንዴት ልታውቂ ቻልሽ? ትላታለች። ላቅ የቻልኩት ሚስጥር ነው። እንግዲህ አምራን ይህንን ነገር እንግዲህ ሲያወሩ የሚያወሩትን የሚያሉትን የድብቅ ካሜራ አዘጋጅታ ነው እንግዲህ ሁሉን ነገር ያወቀችው ማለት ነው። ስለዚህ በዚህ ምክንያት ነው ያወቀችው። እና ዝናሽ በቃ ያንን መጠጥ ትጠጣለች። በቃ በጣም ነው እብድ የሆነችው። የራሷን ሁሉ ሴት ልታደርግ ትችላለች። ኑሃሚን ደግሞ እናንዬ ደግሞ እንግዲህ አያቷ ደግሞ አውቃባታለች ናሆምን እንዳፈቀረች አውቃባታለች። እንግዲህ ልጄ እኔ ልምከርሽ፣ የሚያምር ሁሉ አይበላም። ምክንያቱም የሰው እየወደሽ እንደወደሽ አይምሮ የቀልቤ እየነገረኝ ነው። እና ረፊ ማያዋጣሽ መንገድ አትጂ። ይሄ ልጅ አግብቷል ብለሽኛል፣ ባለትዳር ነው ብለሽኛል። ምንድን ነው የምታደርገው? ምንድን ነው የምትሰሪው? የማይወድሽን ስትወጂ የሚወድሽ እንዳታጭ የኔ ልጅ። አያቴ ምንድን ነው እንደዚህ የምትይ ስትል ከመቼ ወዲህ ነው ቆይ ከአያትሽ ፊት እንደዚህ ጮክ ብለሽ አያትሽን መናገር የቻልሽው? ሲላት ይቅርታ አያቴ፣ ይቅርታ አደርግልኝ አያቴ፣ እስኪ ያን ልጅ ሂጂና ውጭና ፈልጊው ስትላት ልትወጣ ስትል ነው እንግዲህ ናሆም እንከስ እያለ መጣ። በእውነት ምንም በጣም ነው የደበደቡት። ደብድበው ነው የሰደዱት። እንደፈራው ማለት ነው። እንደፈራው የፈሩት ይወርሳል እንደሚባለው እንግዲህ ሊረዳ አልቻለም። እናንየም አልፈቀደችለትም። ለዚህ እናንየም አልፈቀደችለትም። እንግዲህ በራሱ መንገድ ሊጠልፋት አስቧል። ኑሃሚንም አትፈልገውም፣ እናንየም አትፈልገውም፣ ማንም አይፈልገውም። ሽቱ ለራሱ ያንን ጫቅሌን እንደዛ አጠናግራ ነው የላከችው እና በጣም ተናዳለች ማለት ነው። እናንዬ እንዴት ቢደፍረኝ ነው አንቺ መሳሪያን። የእውነት የሴት ወንድ ናቸው እናንዬ እና ጀግና ናቸው፣ መሳሪያ ማላቸው። እንግዲህ ሄደው አናቱን ሊሉት ነበረ፣ ግን ወንዳጥር ደግሞ ቀድሞ እንግዲህ በብልሃት ነው ቀድሞ ሄዷል ማለት ነው። ቀድሞ ሄዷል ጫካ። የት ነው የምትወስዳት ሲለው ጫካ ነው መወስዳት፣ እዛ ማንም ማያይበት ቦታ ላይ ነው ምደብቃት ይለዋል ማለት ነው ለጫቅሌ።
እና አጋዦቹ ደግሞ ጸጉረ ልውጥ መሆን አለባቸው፣ የማይታወቁ መሆን አለባቸው፣ ሚስጥር የሚችሉ መሆን አለባቸው። ብሩስ ሲል ስለ ብሩ ምንም አታስብ ነገር ያለው እኔ ፈራ በቃ እኔ ከአንተ ጋር ነው የምሄደው፣ እዚህ ከነሱ ጋር አልቆይም። ምክንያቱም ሰው ፖሊስ ቢመጣ ያው ካገኙኝ እኔን እንትን ሊሉኝ ይችላሉ። በቃ ና አለው። እንግዲህ ስንቃቸውን ሰብስበው ጫካ ሄደዋል። ወንድ አጥርና ጫቅሌ እንግዲህ በማይታወቅ ሰው ነው ሊያሳግቷት ያሰቡ፣ የማይታወቅ ሰው ነው ሊያሳግቷት ያሰቡ ማለት ነው። ኑሐሚንን እንግዲህ ስራዋን ሳትሰራ ያው ሊያሰናክሏት ነው። ይህ ነገር እንደሚታወቀው በገጠራማው የሀገራችን ክፍል ያለ ነገር ነው። ተጠይቀው እንደዚህ ቤተሰብም ካልፈቀደ በቃ ጠለፋ የሚባለው ነገር አለ። በእርግጥ ይሄ ነገር አጓጉል ነው ማለት ትክክል አይደለም። እሷ ብትፈልገው እንኳን እሱ ሁለታቸው ቢዋደዱ ምንም ችግር የለውም፣ ቤተሰብ ባይፈቅድ። እንግዲህ ኑሐሚንም ጫቅሌ ለራሱ እንደዚህ ያለው እነ ከሌ ጠልፈው የለ ምናምን ሲል እነሱ እኮ ሁለታቸውም ይዋደዳሉ፣ ቤተሰብ ስላልፈቀደ ብቻ ነው የጠለፋት። አንተ እኮ ኑሐሚንም አትወደህም፣ ታንጉቴም አትወደህም፣ እናናየም እንግዲህ አያቷም አልወደዱህም። ስለዚህ ይሄ ከባድ ችግር ነው፣ ብናርፍ ይሻላል ብሎ እንግዲህ ጫቅሌ ያው ከፍረቻም የተነሳ ነው። ቢሆንም ግን ችግር የለውም አንተ ዝም ብለህ ብቻ እኔ የምልህን ብታደርግ ነው የሚሻለው ጫቅሌ ብሎ ሲነግረው ፈርቶ እንግዲህ እሺ እንዳልክ እንዳጥር በእውነት ወንድ ብቻ አይደለህም ልብም አለህ፣ እንዴት አሰብከው ምናምን ብሎ አሞጋገሰውና ለወይፈኑ ብሎ ነው እንግዲህ ጫቅሌ ያስቀኛል። እኔ ጫቅሌና ሽቱ በጣም ያሰቁት እና ያሳዝናሉ። እና አምራን እንግዲህ ያው እቅዷ ተሳካላት። በጣም ነው እቅዷ የሰመረላት በእውነት እንደፈር ዝናሽም እንግዲህ እንደጓጓች አቶ ላይኩንን ሳታስፈራራ እንግዲህ ተዋርዳለች። እንግዲህ እሷም ደግሞ የተመኘችውን ሀብት ናሆምን ወደው አይደለም፣ ናሆም ግን የምር ነው የሚያፈቅራት። እሷ ግን በጭራሽ አትወደውም ማለት ነው። ገንዘቡን ብቻ ነው የምትፈልገው። በቃ ዝናሽ ምን እንዳደርግልሽ የምትፈልገው? ልጅን በቃ ይዘሽ ሂጂ። ኧረ እባክሽ እንዴት ቀልደኛ ነሽ እባክሽ። ልጅሽንም ማድረስ በእጅ አይደል እንዴ? እንዴት ታቅመሽ ሞተሻል እባክሽ አማቴ ትላታለች። አማቴ ሂጂና ምግብ ስሪልኝ፣ ሂጂና ሻይ አፍይልኝ። በእውነት እንዴት እኮ እንደተዘባነነችበት እንዲያው ዝምንን ነው ያለችባት። አሁን እንግዲህ ያነ ቤት ተርመስመሱ ሊወጣ ነው። በጣም ከባድ ነው። አቶ ላይኩን እንግዲህ ከሜዳ ቤታቸው አልወጡም። እንግዲህ ዘግተው መጠጣት ሆኗል ስራቸው። ዘግተው በቃ ከሰው ጋር አይገናኙም፣ ማንንም አያወሩም፣ ስልክም አያነሱም። በቃ ኑሐሚን ለራሱ ሲደውሉላቸው በቃ ምንም ስልክ እያነሱ አይደለም። እና አቶ ላይኩን በጣም በጭንቀት ነው ያሉት። በር ዘግተው እንግዲህ ዝናሽ አይሞቃት አይበርዳት ሁሉ ነገር እየተፈጠረባት እንግዲህ ካሜራው ላይ ያን ኤዲት አድርጎ ሲልክላት የእሷ ፊት የለም። የእሷ ፊት እንዳይታይ አድርጎ ነበር የሰራው ማለት ነው፣ ኤዲት አድርጎላት። እና እንግዲህ ሁሉ ነገር አይተዋለች አምራን እንግዲህ ቁጭ ብለው እየለመናቻት ነው። እባክሽን አምራን፣ እባክሽን ላይኩንን ከዚህ የበለጠ አታሳዝኙ፣ ከኔ ይልቅ የሚጎዳው አቶ ላይኩን ነው። እባክሽን ላይኩንማ እንዲያውም እኔ ነኝ እንትን ያደረኩለት ለላይኩን እንዲያውም እኔ በመስማቴ ነው አሪፍ የሆነለት። ምክንያቱም አንቺ ልትበቃ የሆነው በዛ እያስፈራራሽ ሙሉ ንብረቱን ለመውሰድ ነው ሀሳብሽ እንጂ ለሱ አስበሽለት አይደለም። እኔ ይኸውልሽ በደንብ ነው ጠንቅቄ የማውቅሽ አማቴ፣ ልትሸውጅኝ እንዳትሞክሪ አውቃለሁ። ለሌላ ሰው ለማያውቅሽ እንጂ እኔማ ጠንቅቄ ነው የማውቅሽ።
ስለዚህ እባክሽን ተይኝ። አሁን እምልሽን ብቻ ነው ማድረግ ያለብሽ። ካልሆነ እኔ ወደ ስራዬ እገባለሁ እና ስለዚህ ሳይመሽብሽ አንዲት ቀን ብቻ እንግዲህ አስቡ። አንዲት ቀን ብቻ ነው የሰጠቻት። አንዲት ቀን እንዴት ሰው በአንድ ቀን ይሁን ሁሉ ነገር ያደርጋል? እንግዲህ ያመጣችው መዘዙን ራሷ በእውነት አይታዘንላትም ዝናሽ እና ውድ ቤተሰቦቼ ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤቱን ተቀላቀሉ። ቀጣይ ክፍል ደግሞ እንግዲህ ይዤላችሁ እቀርባለሁ። እወዳችኋለሁ። በጣም አመሰግናለሁ። ባይ ባይ።